በጣም ደስ ይላል። ማህበርቱን በውጭናላችሁ ኢትዮጵያዊነት አሸናፊነት ነው። ሰበር ዜና። ውድ የፈታ ቤተሰቦች የከበረ ሰላምታችን በያላችሁበት ይድረሳችሁ። ይህ የዕለተ ዓርብ የረፋድ መረጃችን ነው። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። ጀነራሉ መስቀለኛ መንገድ ላይ ነን ብለዋል። አሁን ባለው ሁኔታ ወዴት እንደምንሄድም አናውቅም፣ ቆመናል ሲሉም ተናግረዋል። ከጠቅላይ ሚኒስትር አብይ አህመድም ጋር ከአንድ ጊዜ 3 ጊዜ ተገናኝቼ ተወያይቻለሁ ሲሉም አክለዋል። በርከት ያሉ ጉዳዮችንም አንስተው መፍትሄ ያሏቸውንም ሐሳቦች አቅርበዋል። ሌላው ቀርቶ የቡና ቤት ወሬዎችን ሳይቀር ለቅመን ወደ መድረክ እያወጣን መፍትሄ መስጠት ይገባናልም ሲሉ ጀነራሉ ተናግረዋል። ጀነራሉ ማን ናቸው? በዝርዝር ጉዳዮችስ ምን አሉ የሚለውን በተመለከተ ዘርዘር አድርገን ይዘነዋል። አቶ ጌታቸው ረዳ አዲስ ፓርቲ የመመስረታቸው ዜና ከተሰማ ወዲህ ተከታታይ መልእክቶችን በማስተላለፍ ላይ ይገኛሉ። ጌታቸው በስመ ጀግና ብቻ መኖር አይቻልም፣ መጋለጥ ያለበትን እናጋልጣለን ሲሉ በይፋዊ ኤክስ ገጻቸው ባሰራጩት ጽሑፍ አመልክተዋል። ዝርዝር መረጃውን ከጥንቅራችን ይሰማሉ። በጅቡቲ ኢትዮጵያውያንን የማባረር ውሳኔ ከ300 ሺህ በላይ ኢትዮጵያውያን ስደተኞችን ከፍተኛ ጭንቀት ውስጥ ከቷል። ከ40 ዓመታት በላይ ኖሩትን ጨምሮ በቀን ከ1 ሺህ በላይ ኢትዮጵያውያን ጅቡቲን ለቀው እየወጡ ነው። የጅቡቲ ውሳኔ ፖለቲካዊ መሆኑም ተሰምቷል። ዝርዝሩን ከጥንቅራችን ይሰሙታል። በአማራና ኦሮሚያ ክልሎች የጸጥታ ሁኔታ ተከታታይ ሪፖርቶች ይፋ ሲያደርግ የቆየው ኢትዮጵያ ፒስ ላለፉት 15 ቀናት በአማራ ክልልና በሌሎች የሀገሪቱ አካባቢዎች የተካሄዱ ውጊያዎችን በተመለከተ ሪፖርት ይፋ አድርጓል። በ15 ቀናት ውስጥ ከ50 በላይ ግጭቶች መከሰታቸውን በሪፖርቱ አመልክቷል። የጥንቅራችን አካል ነው። ባለፈው መጋቢት ወር የዘ አትላንቲክ መጽሔት ዋና አዘጋጅ ጄፍሪ ጎልድበርግ በስህተት በሲግናል የውይይት ቡድን ውስጥ ከከፍተኛ የዶናልድ ትራምፕ አስተዳደር ኃላፊዎች ጋር መካተቱ ከተሰማ በኋላ በብሔራዊ ደህንነት አማካሪው ላይ ትችቶች በዝተው የነበረ ሲሆን ትራምፕ በዚሁ ባለስልጣን ላይ ጠበቅ ያለ እርምጃ የወሰዱ መሆኑን እንመለከታለን። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። መስቀለኛ መንገድ ላይ ነን። ጀነራሉ መስቀለኛ መንገድ ላይ ነን ብለዋል። አሁን ባለው ሁኔታ ወዴት እንደምንሄድም አናውቅም፣ ቆመናል ሲሉም ተናግረዋል። የቡና ቤት ወሬዎችን ሳይቀር ለቅመን ወደ መድረክ እያወጣን መፍትሄ መስጠት ይገባናልም ሲሉ ጀነራሉ ተናግረዋል። ይህንን የተናገሩት ጠቅላይ ሚኒስትር አብይ አህመድ ጋር በአንድ ተቋም ውስጥ አብረው ሲሰሩ የነበሩት የቀድሞ ኢንፎርሜሽን መረብ ደህንነት ኃላፊ የነበሩት ሜጀር ጀነራል ተክለ ብርሃን ወልደ አረጋይ ናቸው። የቀድሞ ኢንፎርሜሽን መረብ ደህንነት ኃላፊ የነበሩት ሜጀር ጀነራል ተክለ ብርሃን ወልደ አረጋይ ከሰሞኑ ብራክሾ ከተባለ የበይነመረብ ሚዲያ ጋር ቆይታ አድርገዋል። ጀነራሉ ጠቅላይ ሚኒስትር አብይ አህመድ ወደ ጠቅላይ ሚኒስትርነቱ ስልጣን ከመምጣታቸው በፊት በኢንሳ ውስጥ ከእሳቸው ጋር አብረው የሰሩ ሰው ናቸው። በትግራይ የ2 ዓመታቱ ጦርነት ወቅት በየትኛውም ወገን ምንም አይነት ተሳትፎ ያልነበራቸው መሆኑን የገለጹት ጀነራሉ በአሁኑ ሰዓትም ኑሯቸውን በአዲስ አበባ ያደረጉ መሆኑን አመልክተዋል። የራሴ መኪና የለኝም፣ ከቦታ ቦታ ስጓጓዝ የምጠቀመው ራይድ ነው የሚሉት ጀነራሉ በአዲስ አበባ ጎዳናዎች በነጻነት እጓዛለሁ ሲሉም ተናግረዋል። አንዳንድ ጊዜ ታክሲ ስጠቀምም እናንተ በዝርፊያ ብዙ ገንዘብ አግኝታችኋል እየተባለ እንዴት መኪና የለህም በማለት ገንዘብ ይከፍሉልኛል ያሉት ጀነራሉ የትግራይ ፖለቲካ ሰፋ አድርገው ተመልክተዋል። ሐቁን ነው የምንነግርህ። የነ ሽመልስ አብዲሳን ትእዛዝ፣ የነ ጁሃር መሐመድን ትእዛዝ ይዘው፣ የነ ኦነግ ሸኔው ብርሃኑ ጁላን ትእዛዝ ይዘው ቅጥረኞቹ ዩኒፎርም ለባሽ መከላከያ ሰራዊት ተብዮቹ አራዊት ሰራዊት የሆኑት ይሄን ለማስከበር የወጡ ናቸው። ዳር ደንበር ለማስከበር አይደለም መከላከያ ሰራዊት የወጣው፣ የአማራን ህዝብ ለመጨፍጨፍ ነው። አንተ ትናንትና ኩታበር ሄደህ ዶቄት ገዝተህ መንጣት ትችላለህ እንዴ? በርበሬ ገዝተህ መንጣት ትችላለህ እንዴ? ስኳር ገዝተህ መንጣት ትችላለህ እንዴ? አትችልም እኮ። በኋላ ባስተያየት ትናገረዋለህ። እኔ በልልኝ ብዬ አልነግርህም።
እኔ እንድትልልኝ ብዬ እንደ ብልጽግና እንደ አብይ አህመድ ብር ከፍዬ አስተያየት እኔን ወግነ ተናገራለህም እኔ እነግርሃለሁ የተሰራብህን ሴራ ልብ የፈቀደው እንድትናገር ፈቅድልሃለሁ አይምሮ ያሰበው እንድትናገር ነው መፈቅድልህ ዋሽቼ ከሆነ ቤት ይመሰክርልሃል የእውነት እየነገርኩ ከሆነ ግን ሐሳቤና ሐሳብ ተገናኝቶ ከሆነ ተናገር ሳልል ራስ ትናገራለህ ተዋጋ ሳልል ትዋጋለህ ግጠም ሳልል ትገጥማለህ እርዳና ሳልል ትረዳናለህ ማለት ነው ሐቁን ነው የምነግርህ እኔ ይሄንም የምነግርህ ግን መሬት ጠብሳትል እርግጠኛ ነኝ ትቀበላታለህ የምትቀበላት ደግሞ እሾህ በቁስል ስለቅበት ቁስለኛ ከሆንክ ይሰማሃል ካልቆሰልክ ግን አይሰማህም ቁስል ስላለብን ነው እኛ ቁስላችን ደግሞ የኛ ቁስል አይደለም ቁስላችን የአማራ ህዝብ ቁስል ነው ቁስላችን የአሁንና የዕለቱ ሰበር መረጃዎች ትላንትና ዕለት የደቡብ ሱዳን ጦር በጋምቤላ አንድ ወረዳ በመቆጣጠር የኢትዮጵያን ሰንደቅ ዓላማ አውርዶ የደቡብ ሱዳን ሰንደቅ መስቀሉ ተገለጸ። በአካባቢው ጦርነት እየተካሄደ መሆኑንም ያገኘነው መረጃ ያመለክታል። በደቡብ ሱዳን በመንግስትና አማጽያን መሃል የሚደረገው ጦርነት ወደ ኢትዮጵያ ግዛት ዘልቆ የገባ ሲሆን የጋምቤላ ክልል ፖሊስን ጨምሮ በሶስት ኃይሎች መሃል በሚደረገው ጦርነት ምክንያት በርካታ ኢትዮጵያውያን መገደላቸው ታውቋል። ድንበር የሚጠብቅ የአገር መከላከያ ሰራዊት ባለመኖሩ የደቡብ ሱዳን ታጣቂዎች በፈለጋቸው ጊዜ እየገቡ የሚወጡበት የህዝቡን ንብረት የሚዘርፉበት ህፃናትን አፍነው የሚወስዱበት ሁኔታ ተጠናክሯል የሚለው የዳቡር ሚዲያ አዘጋጅ አጓጊሎ በኢትዮጵያ ግዛት ውስጥ የደቡብ ሱዳን ታጣቂ ቡድን ሰንደቅ ዓላማ የተሰቀለበት ሁኔታ አዲስ አይደለም፣ በጋምቤላ ከተማም በየጊዜው ይከሰታል ሲል ይገልጻል። የደቡብ ሱዳን ባንዲራ በኢትዮጵያ መሬት ላይ ተሰቅሏል። ይሄ ነገር አዲስ አይደለም። በፊት ገሏቱ ስልጣን ላይ በነበረበት ጊዜ ጋምቤላ ዳውንታውን ላይ ተሰቀለበት ሁኔታ ነበር። እስረኞች ማረሚያ ቤት ተገደሉበት ጊዜ በአጠቃላይ የጋምቤላ ፖለቲካ ሲታዩ ልክ ደቡብ ሱዳን አካባቢ ነው ጋምቤላ የተዛወረ ያለው። ወደ ቸንኳራ አካባቢ ደቡብ ሱዳን ሊደርስ ይችላል። አሁን የሆነ ያለው ድንበር ላይ ማለት ፖጋክ የምትባለው ድንበር አለ ኢትዮጵያና ደቡብ ሱዳን የሚያዋስኑበት ቦታ እዛ አካባቢ ኃይለኛ ጦርነት አለ። ምክንያቱም ሰሞኑ የደቡብ ሱዳን ሰራዊትና ዋይት አርሚ ቢወርድ አዮ የተዋጉ ስለሆነ ናስር እና ኡላንግ የሚባሉ ቦታዎች እና ፖጋክ ትናንት በተደረገው ጦርነት እዚህም ኢትዮጵያዊ ነን ያሉ ኗሮች እንደውም የላሬ ወረዳ አስተዳዳሪ አይል ሲመራ ነበር። እሱም በመራ አይል ጦርነት ውስጥ ገቡ። ከዛ ተወሰነ ሞቷል። ዋና አስተዳዳሪው ቆስሏል። አሁን ባለኝ መረጃ መሰረት ዋና አስተዳዳሪ ሆስፒታል ገብቷል እየታከመ ነው ያለው እና ኤም ሲታየው ኢትዮጵያዊ ነን ያሉት ኗሮች ደቡብ ሱዳን ውስጥ የሚያገባ ነገር አይደለም። ምን አገባቸው? ጦርነት ያለው ደቡብ ሱዳን እርስ በርሳቸው ነው እየተዋጉ ያሉ። ያም የአዮና የመንግስት አይሎ እነዚህ የሚዋጉ ለስልጣንና ለበላይነት ነው። ኢትዮጵያ ውስጥ ያሉ ኗሮች እነሱ በማያገቡ ውስጥ ገብቷል። ይህን የሚያረጋግጡ እነዚህ ሰዎች ፊዚካሊ ኢትዮጵያውያንን ሜንታሊ ግን ዳርሰው ሱዳንስ እንደዛ ነው ተጠቀሙ ያሉት እና በማያገባቸው ቦታ እነሱ በሚገቡበት ጊዜ የኢትዮጵያ መንግስትና ደቡብ ሱዳን መንግስት ሊያጣሉት ያስቡት ያደረጉት ካልኩሌሽን ብዬ ነው የሚወሰደው። ስለዚህ አሁን ሰንደቅ ዓላማ መስቀል ማለት እንግዲህ አካባቢውን ተቆጣጥረናል የኢትዮጵያ ግዛት ሳይሆን ያ አካባቢ ወደ ደቡብ ሱዳን ተጠቅልሏል ማለት እንችላለን። በአሁን ሰዓትስ ይህንን ለመከላከል በኢትዮጵያ በኩል በክልሉ መንግስት ሊሆን ይችላል በፌዴራሉ መንግስት ሰንደቅ ወርዶ የባዕድ ሀገር ሰንደቅ ሲሰቀል ምንድነው የተሰጠው ምላሽ? እስካሁን የዛ አካባቢ መከላከያና ፌዴራል ፖሊስ ያሉት ነገር ያለ አይመስለኝም። ምክንያቱም አንዳንድ እንደዚህ አይነት ነገሮች ጋምቤላ አካባቢ ሲከሰቱ የኢትዮጵያ መንግስት ችል ይለዋል አይደል ነው እኔ አላቅም እንደ አላቅርነት ብሎ ይቆጥሩታል አላቅም። ብቻ ይሄ ነገር የሆነው መንግስት የስፔን መንግስት ወይም ሰራዊቱን ተቆጣጠረናል ለማለታቸው ነው መሰለኝ እንደዛም ያደርጉት። እዚህ ያለው ግን እንደዛ አይነት እንደ ቁብ አይቆጥሩም። ይሄን ብቻ አይደለም መሳይ የክልሉ ሰንደቅ ዓላማ የክልሉ አርማ የጋምቤላ አርማ በኖር ዞን አካባቢ በኖር አካባቢዎች ያ ባንዲራ እነሱም የተቀመጠበት አሰራር ተገላበጡ ተሰቀልታ ያለ እዛ ብቻ አይደለም ከተማ ውስጥ ብዙ ጊዜ ተከስተዋል። አንዳንድ ለአረጋውያን የሚደረጉ እንቅስቃሴዎች እዛ አካባቢ ፕሬዝዳንትና ሌሎችም ሲሩ ነበሩ። የተደረገው አቀባበል ወይም ስነ ስርዓት ላይ እኔም ያየሁት የደቡብ ሱዳን ባንዲራ ተሰቅለው አይቻለሁ። እዛውም ጋምቤላ ከተማ ውስጥ እንደዚህ አይነት ሁኔታዎች አሉ። ቅጣት ስለማይጣልባቸው ነው። በሌላ አካባቢ የሌላ አገር ባንዲራ ሲሰቀል እንደ ቅጣት ወይም እንደ ወንጀል ነው የሚቆጥረው። እኛ ግን ይሄ ነገር አልተለመደም። ስለዚህ እየሆነ ያለው ይሄ ነው። ፋኖን በማስታጠቋ ነው በኤርትራ ላይ የተቃውሞ መግለጫ ያወጣ ነው። እና የአማራን ህዝብ መሰረታዊ ጥቅሞች ለመጋፋት
ሻቢያ ሲያስታጥቅ ነው የሚውለው፣ ሲያሰለጥን ነው የሚውለው። ሰርጎ ገቦችን ያስታጥቃል፣ ሰርጎ ገቦችን ያሰለጥናል፣ ስራ ይሰራል። እሱ እኛ አይደለም ይህን ተጠያቂነት መውሰድ ያለብን ማለት ነው። መጀመሪያ ነገር እንደ መልካም ጎረቤት በሰላም ስለመኖር በሰላም ገብተዋል። የንግድ ልውውጥም የፖለቲካ ስራም እየሰሩ በዲፕሎማሲም መኖር ይቻል ነበር። ነገር ግን ሻቢያ የሚወስዳቸው እንቅስቃሴዎች ግን ነገሮችን እንዳበላሻቸው መረዳት ይቻላል ማለት ነው። ቅድም የጠቃቀስካቸው የሻቢያና የወያኔ ማደጎች ወይም የነሱ ሞንታርቦች ናቸው። ነገራችን ላይ እነዚህ ሰዎች ማለት እነዚህ በቀጥታ ጦርነት ወይም ደግሞ ብልጽግና ጦርነት ስላሰበ የብልጽግናን ጦርነት ቀድሞ አብን ተናገሩ ተጽፎ ተሰጥቷቸው ነው ብላ ብላ ይላሉ ማለት ነው። ይሄ እነዚህ የሻቢያ ሞንታርቦች ስለሆኑ ሳይጠሩ ነው አቤት እያሉ ያሉት ማለት ነው። እኔ ስለነሱ ካሉም ስለማልቆጥራቸው በነገራችን ላይ ስፔሲፊካሊ እዚህ ላይ መልስ እንድሰጥ ነው። ሁለት ግሩፕ ናቸው። አንዱ ጭራሽ ሻቢያን ይጠላል። አሁን ይሄኛው የአብይ ብልጽግና ንቅናቄ ያለው ስክሪን ላይ የምታየው ወይም ጦርነት ቶሎ ይጀመርልን ብለዋል ተብሎ ስንታኔ ይሄ ግራ ይገባው ነው። በነገራችን ላይ ይሄ ወዶ ገብ ወያኔ ነው። ወዶ ገብ ወያኔ ነው። ወያኔ ከሰሞኑ ራሱ ማለት ነው አልፈልግህም ብለዋለች። አሁን ይሄ ኦርፋን የሆነ ነው ባይዘው ማለት ነው። አሳዳጊ የሌለው በጣም ኦርፋን የሆነ ወያኔ ጋር ገብቶ ለወያኔ እያገለገለ የነበረ ሚዲያ ነው። አሁን ወያኔም ራሱ አልፈልግህም ብላ መግለጫ ሁሉ አውጥታበታለች ማለት ነው። ስለነዚህ ምንም ብዙም እንትን ማድረግ አይደለም። አንደኛ ምንም ስብዕና የሌላቸው የአብይ አማራዎች ማለት ራሱ ምንድነው በጣም እኮ ራስ ጠልነት ማለት ነው። እነዚህ ሰዎች አማራዎች ናቸው ባይዘው ማለት ነው። ነገር ግን ከፍተኛ የሆነ የአማራ ጠልነት ያለባቸው ሰዎች ናቸው። የወጡበትን ማህበረሰብ በከፍተኛ ሁኔታ የሚጠሉ ሰዎች ናቸው። እጅግ በጣም የሚያሳዝኑ ሰዎች ማለት ነው። በጣም ያሳዝኑኛል፣ አዝንላቸዋለሁ። ሻቢያን እጠላለሁ ይላል። ሻቢያን እጠላለሁ የሚለው ከወያኔ ጋር ሻቢያ ከወያኔ ጋር ባለው ተቃርኖ ነው። አሁን ደግሞ ፕሬዚዳንት ጌታቸው ባለፈው እንደነገሩን ከሆነ ወያኔ ከሻቢያ ጋር እየሰራ ነው። ስለዚህ እነዚህ ሰዎች ተንጓለው የሚቀሩ ናቸው ማለት ነው። እነዛኞቹን የሻቢያ ቱቦዎች አልኩ ወይም የሻቢያ ሞንታርቦዎች ግን ሳይጠሯቸው አቤት ያሉ ናቸው። ፎርዛት ማተር ኢትዮጵያ ሀገራቸው ናት አይደለ? ኢትዮጵያ ሀገራቸው የባህር በር ታገኝ። የኤርትራና የኢትዮጵያ ሕዝብ ለዘመን አይመስለኝም፣ ሀገራቸው አይመስለኝም ጋሻው። ብዙ ጊዜ የተሳሳተ የምናደርገው ነገር ስለ ኢትዮጵያ የሚጮው ሁሉ ኢትዮጵያዊ ነው የሚመስል። ኢትዮጵያ አይደሉም፣ የሌላ ሀገር ዜጋ ያላቸውን አብዛኛው የሚጮው ባይዘው። እሱም ከግንዛቤ መግባት አለብን። ኢትዮጵያዊ ስንል እንዳው ከኢትዮጵያ መወለዳቸውና ከኢትዮጵያ ምድር መገኘታቸው ካልሆነ በስተቀር ከብሔራዊ ጥቅም አንጻር ካየነው አንድ ሰው የሁለት ሀገር ወይ ሶስት ሀገር ሎያሊቲ ወይም አገልጋይ ሊሆን አይችልም። የሌላ ሀገርም ዜጋ ናቸው ማለት ነው። ግልጽም እንደሆነ ነው ብዬ እኮ ነው። እኔ እንደዛ እንዳልናገር ብዬ ነው ባይዘው ማለት ነው። ተጠንቅቄ ለመናገር ሞክሬ ነው እንጂ ምልህ ክሊርሊ እኮ ማለት ነው። ይሄ እኮ ባንዳ ሊያደርገው ከሚችለው ሁሉ ከፍ ያለ ነገር ነው የሚያደርጉት ማለት ነው። ምልህ ኤርትራ ትንሽ ሀገር ነው፣ በጣም ደካማ ሀገር ነው። ከኤርትራ ጋር ቆሜ ኢትዮጵያን የሚያክል ግዙፍ ሀገር፣ በጣም ትልቅ ሀገር ወጋለው ብለህ ለሻቢያና ለኤርትራ ማለቅለቅ በራሱ አሳፋሪ ነገር ነው፣ በጣም አሳፋሪ ነገር ማለት ነው። ይህንን በደንብ ልንዋጋው የምንችለው ጉዳይ ነው። ኢትዮጵያ ትልቅ ሀገር ነው ስንል ዝም ብሎ ለማለት ብቻ አይደለም ባይዘው ማለት ነው። በጣም ትልቅ ታሪክ ያለው ሀገር፣ ትልቅ ሕዝብ ያለው ሀገር፣ በጣም ትልቅ ኢኮኖሚ ያለው ሀገር፣ ድሃ ቢሆንም በኢኮኖሚ አንጻር ካየነው በጣም ትልቅ ነው፣ በጣም ግዙፍ ሀገር ነው። ኤርትራ የምትለው ሀገር እኮ ማለት የኢትዮጵያ አየር መንገድ ጀነሬት የሚያደርገውን ያክል እኮ ኢኮኖሚ ጀነሬት የማያደርግ ነው። ለዞን በረሚታንስ ላይ ዲፔንድ ያደረገ ኢኮኖሚ ማለት ነው። እነዚህ ሰዎች የፈለጋቸውን ነገር ሊናገሩ ይችላሉ።
እኛ ጦርነትን እንደ መፍትሄ አናቀርብም። ጦርነት ለየትኛው ነገር መፍትሄ ነው ብለን እኛ አናምንም። ባይዘው ማለት ነው። ራስን የመከላከል ጦርነት ሊካሄድ ይችላል። ራስን ትከላከላለህ። ለምሳሌ ወያኔ የአማራን ህዝብ በወረረ ጊዜ ወጥተን ህዝባችን ሞቢላይዝ አድርገን መክተናል። ይሄ ናቹራል ራይታችን ነው። ስንፈጠር አብሮን የተፈጠረ ተፈጥሯዊ መብታችን ስለሆነ ወራስ ኢትዮጵያ በታሪኳ አንድም ሀገር ወራ አታውቅም። አንድም ሀገር በታሪኳ ወራ አታውቅም። ወረራ ሲመጣባት ግን ማህዲስቶችን መክታለች፣ ግብጾችን መክታለች። ኤርትራ እንኳን በአቅሟ ወረራ ፈጸማብን መክተናል። ጣሊያንን መክታለች፣ እንግሊዝን መክታለች። በጣም ብዙ ኃይሎች ጋር ዚያድ ባሬን መክታለች። ብዙ ኃይሎች ወረራ ፈጽመውብናል። እነሱም በሚገባ መክተናል። ከዛ ውጭ ኢትዮጵያ በታሪኳ አንድም ጊዜ ወረራ ፈጽማ አታውቅም። አሁንም ወረራ እንድትፈጽም አናበረታታም፣ ማንኛውንም አካል ላይ ቢሆን ማለት ነው። ነገር ግን ከወረራ መለስ አልኩ እኮ ቅድም እኮ እንዴ የኤርትራ ወጣት እኮ እየተያዘ ሳዋ መግባት እኮ ዕጣ ፈንታው እኮ የሆነው እኮ ከኢትዮጵያ ጋር ባለመኖሩ ነው። ተሰዶ አንተ የምትኖርበትን ሀገር ጨምሮ በመላው ዓለም ተሰዶ ጥቂት ኢሳያስና ዘመዶቹ ብቻ ያሉበት ስቴት የሆነው ተቸግሮ ነው፣ ሌላ እኮ አይደለም። ስለዚህ የተሻለ ትልቅ ኢኮኖሚ ጀነሬት ማድረግ ይቻላል። የኤርትራ ህዝብ ከሌላው የኢትዮጵያ ህዝብ ጋር ድሮ ይኖረው እንደነበረው ተሰናስኖ ተሳስቦ መኖር ይችላል ነው። ትልቅ ኢኮኖሚ መፍጠር ይቻላል። ትልቅ ሀገር መፍጠር ይቻላል። ከጦርነት መልስ ባለ ሰጥቶ መቀበል ተጠቃሚነታቸውን ማሳደግ ይቻላል ነው የኛ ሀሳብ ማለት ነው። ለዚህ ደግሞ መሰረታዊ ይሄው መርህ በዛው እንድናጠቃልል ነው ያንተ መግለጫ እንድታወጡ ያደረጋችሁ። አመሰግናለሁ ሞገስ። በመጀመሪያ ደረጃ ኤርትራን በተመለከተ ያቀረብነው ሀሳብ ኤርትራ ሀገር የሆነው የኢትዮጵያ ህዝብ ባልወሰነበት ነው። ይሄ አንተ የህግ ባለሙያም ስለሆንክ ታውቀዋለህ በደንብ ማለት ነው። የኢትዮጵያ ህዝብ ባልወሰነበት የኢትዮጵያ ህዝብ አይደለም የኤርትራ ህዝብም ራሱ ባርነት ወይስ ነፃነት ተብሎ ምርጫ ተሰጥቶት መቼም ባርነት ወይ ነፃነት ተብሎ ቢሰጥህ ሞገስ የፈለገ ቢሆን ባርነት ልትል አትችልም። ከኢትዮጵያ ጋር መኖር ባርነት፣ ከኢትዮጵያ ጋር መገንጠል ደግሞ ነፃነት ተብሎ ነው ሪፈረንደም የቀረበው ማለት ነው። እሱም ሁለተኛው ስህተት ነው። ሶስተኛውና በጣም መሰረታዊ የዚህ ሪፈረንደም ስህተት